ቤተሰብ እንዴት ናችሁ? ከአንድ ሳምንት በላይ ሆኖኛል ከዚህ ቻናል ላይ ካልመጣው ማለት ነው። እንዴት ናችሁ? ደህና ናችሁ? አለው የኔ ማሮች፣ የኔ ፍቅሮች፣ የኔ ቅመሞች ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ በትህትና አጋብዛችኋለሁ። እዚህ ቪዲዮ ላይ ፕሊዝ በደንብ በቃ የተለየ አቀባበል እንድታደርጉልኝ እጠብቃችኋለሁ ማለት ነው። ትናንት ቡርኬ እንግዲህ የእዩ ልጅ ይዞ ከሀይሚ ቤት ሄዶ ከሀይሚ ጋር የተፈጠረ ግብግብ ፍፄና እዩ መጨረሻ ላይ የተፈጠሩ ነገሮችን በደንብ አድርጌ እስከ መጨረሻው እነግራችኋለሁ ማለት ነው። ግን በደንብ ሰምታችሁ የናንተ ሀሳብ አስተያየት ደግሞ እንደዚህ ቢሆን ትክክል ነበር፣ እንደዚህ ቢሆን ትክክል ነበር፣ እንደዚህ ቢሆን ትክክል አይሆንም ነበር፣ ይሄን ባያደርግ ነበር፣ ይሄን ቢያደርግ ኖሮ የምትሉት ነገር ካላችሁ ኮሜንት ላይ ያስቀምጡልኝ ማለት ነው። ግን ሰብስክራይብ ፕሊዝ አደራ፣ በመድኃኔዓለም ይጃችኋለሁ። ገባችሁ? ሰብስክራይብ ሳታደርጉ እንዳታዩ፣ ላይክ ሳታደርጉ እንዳታዩ፣ ዝም ብላችሁ እንዳትወጡ ማለት ነው። እና ቡርኬ ትናንት ያደረገው ነገር ልክ ነው ብላችሁ ታስባላችሁ ወይስ አይደለም? ብዙዎቻችሁ አይ ቡርኬ ልጁን መያዙ ልጅቱን ይዞ መሄዱ ጥሩ ነው ያደረገ፣ የቡርኬ ልጅ ናት የኔ ልጅ ናት እንደፈለኩን ያሳድጋታለሁ ካለ ያለውን እውነታውን ተነግረዋለች። አይ ያለዛ ግን እኔ ነው ማሳደግ የምፈልገው ልጁ የሌላ ነው አውቄ ነው እንደዚህ ያደረኩ ምናምን ብላ እውነቱን ልታወጣ ስለምትችል ልጁን መያዙ ጥሩ ነው ያደረገ ብላችሁ ብዙዎቻችሁ ሀሳብ ሰጣችሁበታል። ግማሾቻችሁ ደግሞ አይ የሰው ልጅ ለምን ይይዛል ልጅቱ ጋር ለምንድን ነው እኛ እንኳን እሱ እኛ እንኳን ያላመንበትን ነገር ለምንድን ነው ልጅቱ እንድታምን እዩ ከህይወታቸው ውስጥ እንድገባ ልጅቱን እያለች ወደሱ ቤት እንድትሄድ ልጅ ማየት አለብኝ። ልጅቱ ቢያንስ በቀን እናቲቱ ልጅቱን ለማየት ቢያንስ በቀን 2 ማየት አለባት። ጡት ማጥባት አለባት። ጡጦ ገና አልለመደችም። ገና 3 ወሯ ነው ልጅቱ። ስለዚህ ቡርኬ ደግሞ የፈለገው እዩን እንዲያይ ልጅቱን ያዛት አውቆ ነው። እዩን ማየት ይፈልጋል። አብርሽ እንኳን ከዚህ አመት ከስንት አመት በላይ የሆናትን ሚስት ፍቅሩን መልሶ አግብቷል። ስለዚህ ቡርኬ ደግሞ ወደ መጀመሪያው ፍቅር እየሄደ ነው ምናምን ያላችሁ በጣም ብዙዎቻችሁ አስተያየት ስትሰጡ ነበር ማለት ነው። እንደኔ ግን ቡርኬ ማንም አልጠየቀውም፣ ማንም በህግ አላዘውም፣ ማንም በሽማግሌ አልተያዘም። ማንም እሙሽዬ ጋር የእዩ ቤተሰቦች ሄደው ልጅሽ እንደዚህ አድርጓል፣ ልጅሽ የልጃችን ህይወት አበላሽቷል፣ ልጅ አስወልዷታል፣ ስለዚህ ልጁን መንከባከብ አለበት፣ ማሳደግ አለበት፣ ማድረግ ያለበትን ነገር እንዲያደርግ በህግ እንይዛለን፣ ያለዛ ግን በሽማግሌ መፈታት ያለባቸው ነገሮች ይፈቱ ብሎ ማንም እሙሽዬ በር የደረሰ የለም። ቡርኬ ጋር ማንም የጠየቀው ሰው የለም። ማንም የጠየቀው ሽማግሌ፣ ማንም የጠየቀው የእዩ ፋሚሊዎች የሉም። ስለዚህ ቡርኬ በራሱ ይሄ ነገር የተቀበለበት ነገር እንደኛ ትክክል ያልሆነ ነገር ነው ብዬ ነው የማስበው። ማንም ሳይለው ቤት ልግዛልሽ፣ ለልጅቱ ይሄን ላርግልሽ፣ አባቱ እኔ እኮ ነኝ፣ የልጅቱ አባት እኔ ነኝ። ስለዚህ አንተ ለምን አግብቶ ነው? ምን ፈልገህ ነው? ልጅ ጋር እየመጣህ ሚስቴ ጋር እየመጣህ እንደዚህ የምታደርግ ብሎ እየተከራከረ ያለ ባልና አባት እያለ አንተ ለምን ይሄን ነገር መጀመሪያ ተቀበልክ? ቡርኬ ይሄን ነገር አክሴፕት ማድረግ የለብህም። እንደገና ደግሞ ቡታጀራ ላይ ምንም አይነት ነገር በሉኝ ዲኤንኤ ምርመራ የሚባል ነገር የለም። ምንም አይነት ትክክለኛ የዲኤንኤ ምርመራ የለም ቡታጀራ ላይ። አንድ አዲስ አበባ ብቻ ትክክለኛ የዲኤንኤ ምርመራ ያለ ማለት ነው። ስለዚህ እዛ ላይ ያልተመረመረ ውጤት ይዛችሁ ግድ ልጅቱ ያንተ ናት ምናምን ስለተባለ እንደገና ደግሞ የእዩ አባል ወይም የልጅቱ አባት ለምን ልጅቱና አባትየው አልተመረመሩም? ያላቸውን የቡርኬና የሱ አባትነት ለምን በፐርሰንት አልታየም? የሚል ጥያቄዎች እኔ ራሴ አለኝ ማለት ነው። ስለዚህ ቡርኬ ያረከው ነገር ትክክል አይደለም። እንደኔ ምንም አይነት እኔ ትክክል ነው ቡርኬ ትክክል ነው ያደርገው ቡርኬ ይሄን ነገር ማድረጉ ጥውን ነው ምናምን ብዬ የማስበው አንዳችም ነገር የለኝም። ቡርኬ ያረጋቸው ነገሮች በፍጹም ትክክል እስካልሆኑ ድረስ ማለት ነው። ቡርኬ እንደዚህ አይነት ነገር ማድረግ የለበትም ነበር። ቡርኬ ያለውን ነገር በደንብ ብዙ ነገር ያውቃል። ብዙ ነገር ሶሻል ሚዲያ ላይ ብዙ ነገሮችን ይሰራል። ግን ማድረግ ያለበትን ነገር አንደኛ ካላደረገ ግዴታ ማመን የለበትም። ምንም አይነት ነገር ብታመጣ ስሜን ታጠፋዋለች፣ ምን ትላለች ምናምን፣ ሴት ልጅ ስታዝን አልወድም ምናምን የሚባሉ ነገሮችን ትተህ ከህይወት ውስጥ ምን አይነት ሰው ነው ገብቶ ምን አይነት ጥያቄ ቢጠይቀኝ ምን አይነት አሳማኝ ምክንያት አላቸው የሚለው ነገር በደንብ አላጣራህም። ሁለተኛ ማንም ሰው አልጠየቀህም፣ ፋሚሊ አልጠየቀህም፣ ምን አልጠየቀህም። እሷ በቪዲዮ ጠየቀችህ፣ ወዲያው ምላሽ ሰጣት። ገባህ? እንመርመራለችህ፣ ቀጠሮ አልሰጣሃትም። እሺ ብለህ ተመረመርክ፣ ውጤቱ መጣ፣ አመንክ። እዛም በኋላ ልጅቱ አባቷን አታ መኖር የለባትም ምናምን። ስለዚህ ከኔ ጋር ነው መኖር ያለባት ልጅቱ። እዩ ደግሞ እኛ ጋር ግዴታ ልጅቱ ደግሞ እናቷን አልባ መኖር ስለማትችል እኛ ጋር ነው መሆን ያለባት ብለህ ሀይሚን አስቀየምካት።
ከአንድ ቤት እንዴት ነው የልጅ እናትና ነገ ደግሞ ብዙ ተስፋ የምታረጋት ብዙ ልጆች ወልዳለሁ ምናምን ብለህ ያሰብካትን ሚስት ከአንድ ቤት አድርገህ ምን አይነት ሰላም ነው ሊኖር የሚችለው እዛ ቤት ውስጥ የሚለው ነገር በጣም አሳሳቢ ነው የሚሆነው ማለት ነው። ስለዚህ አንተ የምታረጋቸው ነገሮች ለእዩ በጣም 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 ህይወትህ ውስጥ ገብታ ብዙ ነገሮችን ማመሰቃቀል የምችልበትን መንገድ እያመቻቸላት ነው ያለው ማለት ነው። አንተ ማድረግ ያለብህ ነገር በህግም ያዥኝ ዲኤንኤ መመርመር ካለብንም አዲስ አበባ መመርመር አለብን። ቤተሰብ ይጠይቀኝ፣ ህግ ያዘኝ፣ እዛም በኋላ የምሰጠው ምላሽ እመልሳለሁ ብለህ ህግ ከወሰነብህ የሆነ ነገር ከሆነ ራስ ላይ የሆነ ነገር ልታረግ ትችላለህ። ከዛ ውጭ ግን አንተ ተነስተህ በራስህ ፍላጎት በራስህ አቅጣጫ ይሄን ነገር አድርጋለሁ እንደዚህ ሆነ ብለህ የወሰንካቸው ውሳኔዎች ደግሞ ለራስህ ሪስክ እንደሚያስወስድህ 100% በደንብ አድርገህ እርግጠኛ መሆን አለብህ ብዬ ነው የማስበው እንደኔ ማለት ነውና ያረካቸው ነገሮች ምንም አይነት እኔ አሳማኝ ምክንያት ያለው ትክክል ነው ብዬ የማስባቸው ምንም አይነት ነገር የለም ምንም ማለት ነው። ስለዚህ የምታረጋቸውን ነገር በደንብ ብታቅ ኑሮ ምን እያረኩ ነው ያለሁት፣ ምንድነው ማስተካከል ያለብኝ፣ ይሄ ነገር እኮ ጥሩ አይደለም ለህይወቴ ከሀይሚ ጋር ያለኝ ነገር ምናምን የሚባለውን ነገር በደንብ አድርገህ ብታቅ አሪፍ ነው ብዬ ነው የማስበውና እዩ ገና ብዙ ነገሮችን ታረግብሃለች። ለምን እኔ እኮ አዲስ አበባ መተዋለኝ ለምን ተመልሶ እንደሄደ ብሩኬ አይገባኝም። ለምን እንደሄደ ተመልሶ እንደገና ደግሞ የሰው ልጅ አይቀማም። ምንም አይነት ነገር ቢሆን ምንም በሉኝ እውነቱ እንድታወጣ ምናምን እሱ ተቀበላት እንጂ እሷ እኮ ባንዴ ነው ነገሮች እንትን ያለች። እሱ እኮ ያ ነገር አክሴፕት ያለማድረግ እኮ መብት ነበረው አይደለ? ብሩኬ ያ ነገር ያለመቀበል ያ ነገር አዎ እውነት ነው ትክክል ነሽ ምናምን ያለማለት እኮ ትልቅ መብት ነበረው። ግን እሱ በአንድ ነገር እሷ ብቻ ስለጠየቀችው ባንዴ ነው አክሴፕት ያደረጋት። እንደዛ ማድረግ የለበትም ነበረ። እንደዛ አክሴፕት ማድረግ ብሩኬ የለበትም ነበር። ግን ትክክል አልሰራም። ሁሉንም ነገር መቀበል የለበትም። ሁሉንም ነገር አዎ ሁሉንም ነገር እውነት ነው፣ ሁሉንም የተቀበለውን እውነት ነው፣ ውሸት ነው ብላችሁ እንኳን አታምኑኝም። ስለዚህ ግዴታ እኔ ማመን አለብኝ፣ እኔ መቀበል አለብኝ። እኔ ያላመንኩ ውስጥ ያላመነበትም ግን ለእናንተ ስል መቀበል አለብኝ የሚለውን ነገር ነው እየተቀበልክ ያለሁ ማለት ነው። ማንም ደግሞ ሶሻል ሚዲያ ላይ ግዴታ ልጁ ያንተ ነው መቀበል አለብህ የሆነ ነገር ማድረግ አለብህ ብሎ ማንም ያስገደደህ ሰው የለም። ምንም ያደረገህ ሰው የለም። ምንም የተናገረህ እስከሌለ ድረስ አንተ የምታደርጋቸው ነገሮች ትክክል አይደለም። 100% ነው የምነግርህ። ምንም አይነት ትክክለኛ መንገድ የለውም። ፌክ ብሩክ፣ ፌክ መንገድ አትከተል። ህይወትህን አስተካክል። ለህይወትህ መሪ ሁን። ከሀይሚ ጋር ያላችሁን ነገር በብዙ ነገሮች መቀጠል ብትችሉ እንደኔ አሪፍ ነው ብዬ ነው የማስበው። ካለዛ ግን እዩን አስወግድልን። በቃ አንፈልጋትም። ፕሊስ አንፈልጋትም። እውነት ለመናገር አንፈልጋትም። እወዳችኋለሁ፣ አከብራችኋለሁ። መልካም የቪዲዮ ማያ ሰዓት ይሆንላችሁ። ባይ። ሰብስክራይብ አድርጉ እሺ። ሰብስክራይብ እስከምታደርጉ እየጠበቅኳችሁ ነው። 1 2 3 4 5 የደውል ምልክቱን ተጫኑ እሺ።